ፈተና የጀመረው ሳውዲ ሳይሆን አዲስ አበባ ውስጥ ነው። ሰላም አለይኩም ወራህመቱላሂ ወበረካቱ። እኔ ውድ ቤተሰቦች እንዴት ናቸው? ሰላም ናቸው? እኔ ጋር አልሐምዱሊላህ ሁሉ ሰላም ነው። እና እስቲ እኔ ዋና በመጀመሪያ ደረጃ ወደ ስደት ስመጣ አንዳንድ ፈተናዎች ያጋጠሙኝ ስደት ስመጣ ሳይሆን አገር ቤት ያለው መጀመሪያ ለፓስፖርት ለምዝገባ ብዬ ወደ አዲስ አበባ ስመጣ ነበር። ተወልጄ ያደግኩት ገጠር ነው። ያው ገጠር በቃ ምን ልበላችሁ፣ ገጠር ያላችሁ ሰዎች ታውቁታላችሁ ብዬ አስባለሁ። እና ፓስፖርት ለምዝገባ ብዬ ከገጠር ወደ አዲስ አበባ ለመምጣት፣ በነገራችን ላይ አዲስ አበባ ሲባል ድሮ ማስታውሰው በቃ አንድ ሰው በህይወት እያለ ጀነት እንደገባ ነበር የምቆጠረው። ምክንያቱም በቃ አዲስ አበባ ስብ እንጂ ብዙ ሰው ምናምን አይሄድም ነበር። አሁን እንኳን ሁሉም ቤተሰብ አድርጎታል። ስደት የመጣው ያልመጣውን በሽኝት ምክንያት ምናምን ብዙ ሰዎች ምናምን ይሄዳሉ በአሁኑ ጊዜ ማለት ነው። ድሮ እንኳን በቃ ምንም ያናክል የሚሄዱ ምናምን ትልቅም ለትንሽነት ሳይሆን ትልቅም ሰው ብዙ አይሄድም ነበር። ለዛ ነው አንድ ሰው ወደ አዲስ አበባ ሲባል በቃ በጣም አዲስ አበባን አየሻት ምናምን ነበር የሚባለው። እና ወደ አዲስ አበባ ስመጣ ከኔ ጋር እኔ ከአባቴ አይደለም የመጣሁት ከሌላ ሰው ጋር ነበር የላከኝ ማለት ነው። የላኩኝ ከነሱ ጋር የመጣው አንድ እህትና ከነ ወንድሟ የአጎት ልጃቸው ቤት ነበር የምንመጣው። እዛ ቤት እነሱ ተቀበሉ ምናምን። ከዛ ስገባ በቃ ሽንት ቤት ብሎ የሆነች ጓዳ ይገባሉ ይወጣሉ፣ ገብቶ ይወጣሉ። እኔም ስንት ጊዜ ሽንት መጥቶ ገብቼ ወጥቻለሁ፣ ግን የሚሸናበት ቦታ አጥቼ ተመልሼ ወጣኝ ማለት ነው። ከዛ ተመልሰን በንጋታው ተመልሰን ወደ ሀገራችን ስንሄድ ባሱ ላይ ቆሞ እንትን ይደረጋል። ያኔ ወርዶ ለማናፈሻ ምናምን ተብሎ ብዙ ሰዎች ሲሸኑ ያኔ ነው የሸናሁት ማለት ነው። ከዛ ሁለተኛ ደግሞ በ3 ሳምንት ተቀጠርን። በ3 ሳምንታችን ተቀጥረን ስንወጣ ሽንት ቤት የት ነው ያለው? ገብቼ እኮ ሳልሸና ነው የመጣው ሲላት በቃ ልጅቷ በጣም አዘነች። ስለዚህ ይሄ ቦታ እሷ ሳታቀጥቀርም ከዚህ በፊት ትንሽ በእድሜ መሬት ትወጣለች። እና ደግሞ ቤተሰቦቿ ያጎቷ ልጆች ናቸው። ያ ቤት ያጎቷ ቤት ነው ማለት ነው። ከዚህ በፊቱም ሳትሄድ አትቀርም። ከዛ ይሄ ነገር ያው ትልቁ እንደ ወንበር የተቀምጠው ነገር እኮ ሽንት ቤት ነው፣ በሱ ነው የሚሸነው። ከሸናሽ በኋላ ውሃ ድፊበት ምናምን አለችኝ ማለት ነው። ከዛ ያው 2-3 ተመላልሼ እንደገና እኔ በመጀመሪያ ተጠራሁኝ ወደ ስደት ስመጣ። አባቴ ደግሞ ያኔ እኔ ለመሸኘት ከአጎቴ ወጣ። ከእናቴ ወንድምና አባቴ ወጡ። ሲወጡ እኔ እንደገጠመኝ እነሱ እንዳያጋጥማቸው ነገርኳቸው። ምናልባት እነሱም ላያውቁት ይችላሉ። ሽንት ቤቱ እንደዚህ ነው፣ ስትገቡ ትንሽ ክፍልና ይሄ አለበት ብዬ ነገርኳቸው። እነሱ ሳያውቁት ከዚህ በፊት ይወቁት አይወቁት አላውቅም፣ እንደኔ ፈተና እንዳይጋጥማቸው ብዬ ማለት ነው። እና በነገራችን ላይ ሳልጠቅስ የረሳሁት ነገር እኔ ወደ አዲስ አበባ በመሀል ስንመጣ 15 ቀን ያክል ተቀምጠን ነበረ። ከበረራው በፊት ማለት ነው። ከዚችኛው ልጅ በዛው ቤት ግን አዲስ አበባ ውስጥ በቃ የሆነ ቁርስ አንድ ዳቦ ከአንድ ሻይ ተበልቶ ምሳ አንድ እንጀራ፣ ከዛ ምሳ በጣም ይርበኝ ነበር። ለምን እንደሆነ አላውቅም። ያው ብዙ ስራ ምናምን አንሰራም። እኔም ደግሞ ብዙ ሰዎች በቃ የሆነ ግምታቸው ለእኔ ያላቸው ግምት በጣም ትንሽ ነበር ማለት ነው። ብዙ ትሰራለች ምናምን ታውቃለች የሚል ግምትም አልነበራቸው። በነገራችን ላይ እኔ አላውቅም ብዙ ነገሮች ማለት ነው። ሰው ስለመጣ ብቻ ነው ምናምን ተብዬ የመጣሁትኝ። ከዛ በቃ ወደ ቤተሰቦቼ ስመለስ በጣም እናቴ ደነገጠች። ለምንድን ነው ደገምሽው? ምንድን ነው
ኪሎሽ እኮ ቀነሰ ገረጣሽ እኮ ምናምን አለችኝ። እኔ ግን አስታውሳለሁ ለመናገር እፈራለሁ ምናምን ይበቃኝ በቃ በጊዜው እበላለሁ ግን ይበቃል። ግን ትንሽ ቆይቶ ይርበኝ ነበር። ለምን እንደሆነ አላውቅም። ትንሽ ተቀምጠን ስለምንል ይሆን ስራ ግን አንሰራም ነበር ማለት ነው ብዙ ጊዜ። ለዛ ነው መሰለኝ። እና ወደ ጉዳይ ልግባላችሁ። ያው በመሀል ነው አቋርጬ የተመለስኩት። እና ሽኝቴ ጊዜ አባቴ ወጣ፣ ወደ ቦሌ ገባሁኝ። ብቻዬን ነኝ በአካባቢ ሰው ማለት ነው። ከዛ በቃ ከና አባቴ ከተለየው በኋላ በጣም ነው የማለቅሰው። በቃ ብዙ ሰዎች እንደዚህ ወገቤን መታ አድርጉ፣ ለምንድን ነው የምታለቅሽው? ምጡ ለምንድን ነው የምታለቅሽው? ምናምን ይሉኛል። እኔ ግን በቃ አላወራም። አይኔ አባቴን ነበር የምፈልገው በጊዜው። በቃ በአግባቡ ራሱ አልሸኘሁትም። ምክንያቱም የሆነ ቦታ ያው መሸኛ ቦታ ያለ ነበር የመሰለኝ። እኔ ገብቼ የሆነ ፕሮሰስ ጨርሼ ወጥቼ እሰናበታቸዋለሁ ብዬ ነበር ያሰብኩት በጊዜው። ሲወጣ ግን የለም፣ ማንም ሰው የለም። አባቴም ሂደዋል። አባቴና አጎቴ እና ከቤቱ የነበረችው ሴቱ ነበር፣ ሙሉ ነሽ ትባላለች። እነሱ ነበር የወሰዱኝ ማለት ነው። ከዛ የሉም። እንደገና በመግቢያ በኩል ዞሬ ገባሁኝ። እቃዬን ትቼ ነበር የወጣሁት። በአዲስ መልኩ ዞሬ ገባሁኝ። ወጥቼ ልሰናበታቸው ምናምን የሉም፣ ሄዷሉ። ከዛ በኋላ በቃ እያለቀስኩ ዝም ብሎ በቃ ውስጥ ከውስጥ በጣም እንትን ይለኝ ነበር። ሰዎቹ ደግሞ ምንዱ የት እንደምትሄጂው ለምንድን ነው የምታለቅሽው ምናምን ይሉኛል። አንድም ሰው ደግሞ ማቆም ሰው የለም። በቃ ሁሉም ምን ልበላችሁ ትላልቅ ሻንጣዎች ይዘዋሉ። የኔ ትንሿ ሻንጣ ናት ይዤ ከዛ ያው የማይቀር ነገር የለምና ገባሁኝ። ወደ ጅዳ ኤርፖርት ደረሰና በረራዬ ጁማ ነበር፣ አርብ ቀን ማለት ነው። ከዛ ቅዳሜ ምናምን ወደ ጅዳ በመሀል የቆየን ነገር አለ መሰለኝ። ቅዳሜ ማምሻ አካባቢ ደርሰን በመሀል የሆነ ቦታ ወርደን ነበር ወደ ጅዳ ማለት ነው። ከዛ ደርሰን እዛ ጋር በጅዳም ደግሞ 2 ወር የቆዩ አሉ፣ 1 ወር የቆዩ አሉ፣ 3 ቀን ያሉ ብዙ ሰዎች አሉ። አረብኛ የሚያውቁ ምናምን ብዙ ሰዎች አሉ። በቃ እኔ ደግሞ ዋናው ነገር ጭንቀቴ እኔ ስራ መግባቴ ምናምን ሳይሆን በቃ እናቴ ቤተሰቦቼ ይጨነቃሉ። ስልክ ሳልደውል ምን ብዬ ነው ስልክ የሚደውለው? በቃ ያለውን ሰዎች አረብኛ የሚያውቁ ምናምን ቀልጠፍ ብለው ስልክ ምናምን ለምነው ይደውላሉ። እኔ ግን ማንን ነው የሚለምንልኝ? በቃ ውስጥ ላይ በጣም ስቃይ ላይ የሆነብኝ ያለ የሆኑ 3 ልጆች ናቸው መሰለኝ፣ የስልጤ ልጆችን አገኘው፣ የሀገሬ ልጆች ማለት ነው። በቃ እናቴን እንዳገኘው በቃ ተስፋ አደረኩኝ ምናምን። በቃ የገጠሙኝ ነገሮች ቤተሰቦቼ እንዴት እንደሚያለቅሱ ምናምን ነገርኳቸው ለነሱ። ከዛ 2 ቀን ነው መሰለኝ አድረን፣ የሆነ በተደራራቢ አልጋ ነው የምንተኛው። እዛ አድረን የሆነ እኔ ተኝቻለሁ፣ እነሱ ደግሞ ተነስቶ እያወሩ ነው። እያወሩ እያለ ይኸው እንዴት ነው ተኛችው? አሁን እኮ ያወራችው ሁሉ ውሸት ሊሆን ይችላል። አሁን ሀሳብ አለበት ሰው እንደዚህ የሆነ ሰው እንደዚህ ይተኛል። በቃ እኔ መጀመሪያም ያወሩ በቃ ውስጤ ለመነሳት ፈራሁኝ፣ እነሱ ስለኔ ሲያወሩ ማለት ነው። ከዛ በቃ እንዴት እንደተኛች አሁን እኮ ያወራችው ሁሉ ውሸት ነው የሚመስለኝ፣ እውነት አንድም አይኖርበትም ምናምን አሉኝ ማለት ነው። በቃ በመጀመሪያ ጊዜ ቤተሰቦች ምናምን አልቅሰው ነበር። ያንን ሁሉ ምስጢሬ አጋርቻቸው በቃ እናቴን እንዳገኘው ነበረ መሰለኝ። እነሱ ደግሞ ከኋላዬ እንደዚህ ያወራሉ። ከዛ አልሐምዱሊላህ በዛ ጊዜ ቁርስ ሳላረግ በእንቅልፌ እንደተነሳውም ተጠርቼ ወዴት ነው የሄድኩት? ከጅዳ እኔ ያለሁበት አካባቢ አብሃ ነው ማለት ነው። ከጅዳ ወደ ኸሚስ ምሽት በባስ በጣም ርቀት ጉዞ አለው። ስንቶቻችን ነው የተጠራ ነው? 5 ልጆች ተጠርተን በባስ ገባን። ወንድም አለ ሴትም አለው። በቃ ቁርስ ራሱ አላረግንም። ሰኞ ቀን ነው አስታውሳለሁ። እየሄደ የሆነ መግሪብ አካባቢ ላይ ይሄ ባስ ቆሞ ሰዎች ሻይ ሊጠጡ ነው መሰለኝ። ይሄ አበሻ ደግሞ አጠቃላይ ወረድን። በቃ ብር ደግሞ 120 ሪያል ሰጥቶን ነበር። በዚህ ብር ያው እንድንበላበት ነው የተባለን። ወርደን የተቀመጥን እዛው እንትኑ ላይ ወንበር ከወንዶች ላይ ስንቀመጥ የሆነ ሰውዬ ሮጦ መጥቶ
በቃ ኑ እዚህ ብሎን የሆነች ክላስ አስገብቶን ከዛ ሩዝ በዶሮ 2 ሰሃን አመጣልን ማለት ነው። እሷን ትንሽ ያኔ ቶሎ እየበላን እያለ በቃ ኑ ተነሱ አለን። ሳንጨርሰው ቶሎ አልጠገብንም እኮ። ከዛ ብሩን ያለንን 120 ሪያል ሰጠነው። ስንሰጠው ደግሞ እሱ ስንት ብር ሰጠን? 50 ብር ወስዶ 70 ብር መለሰልን። ከዛ 70 ብር 50 ድፍን እና 70 ብር መለሰልን ማለት ነው። ከዛ የሆነች በቃ ሄደን የሆነ ጊዜ ላይ ደረስን መሰለን። ቢሮ አካባቢ ስንደርስ ይሄንን ብር እንዴት እንካፈለው? ለመጀመሪያ ተጠርቶ የሄዱት 10 ሪያል ወሰዱ። እኛ 5 ነን። ከዛ በቃ የሶስተኛው ደግሞ 50 ሪያል ይዛ ሄደች። ማን ጠይቃት? ያው ለመካፈል ነው ነበር ያኔ 50 ማን ነው ዝርዝር ብጠይቀ ዝም አልናት። እሷን ይዛ ሄደች። ትንሽ የሆነ የምታውቅ ነገር ይመስላል። ከዛ የሆነ ማያወራ ሰውዬ አነሳኝ። ከዛ የትኩኝ የሆነ ትልቅ የብርድ ልብስና ሶፋ ላይ ተኛውን። ከዛ እንደተኛውን አዛን እያለ እነሳለሁ። ስነሳ ማንም የለም። ተነስቼ ከዛ ትንሽ ቆይቶ ሰዎቹ በቃ ሴት ልጆች አሉ ቤቱ ላይ በቃ ዩኒፎርማቸው ለብሰው ይወጣሉ። እኔ ማንም አያወራኝም። እኔ በር ላይ ቆሜ እንደዚያቻለሁ። ወጥተው ሲገቡ ማለት ነው ይወጣሉ፣ ይቀይራሉ ምናምን። ከዛ ጨርሶ ወጡ። እኔ ቆሜ ያለው እና የሚለኝ የለም ሂጂ የሚለኝ የለም። በቃ አይቶኝ ነው የሚያልፉት። በቃ እኔ ደግሞ በጊዜው በጣም መንገድ አለ፣ ግን ለምን እንዳልተኛው ፍርሃት ይሆን አላውቅም። ከዛ ቆሜ ያለው ትንሽም እኮ አልተኛውም። ብዙ ላይ በጣም ብዙ መንገድ ይዘናል ማለት ነው። ከዛ የሆነች ሰዓት ላይ ተኝታ ተነስታ ነው መሰለን የሆነች ልጅ መታ በቃ እና ያለችን ልብስ እንዴት እንደምታጠብ አሳየችን ማለት ነው። የነጠብ ያለችን ከዛ ልብስ ማሽኑ ላይ ተቀምጬ ልብሱን እሷ እንዳሳየችን ያጠብኩኝ ያለ የሆነ ባይላንድ በአንድ ኩባያ እንትን አሲር ምሪንዳ ማለት ነው። እንትን ምሪንዳ አይደለም የሎሚ ምሪንዳ እና አንድ ዳቦ መጣችልኝ። እዛው ሽንት ቤት አካባቢ ልብስ ማጥበበት ማለት ነው ሰጠችኝ። እና በቃ በዛ በቦታው በላውኝ። ለመሄድ ፈራን። ኩሽና የት እንዳለ ምን አይነት ኩሽና ራሱ እንዳላችሁ አላውቅም፣ ገብቼ አላየሁም። ከዛ በቃ እዛው በላውኝ። ልብሱን እያጠብኩኝ ያለ አሁንም ትንሽ ቆይቶ ውጭና ጥረግ ያለችን የሆነች ሌላ ልጅ መጣ። ከዛ እየጠረኩኝ ያለ ከሰል ነው መሰለኝ በረንዳው በጣም ጠቁሯል። ከዛ ትንሽ ቆይቶ መኪና መጣ መሰለኝ። ነይ ያለችን በምልክት ካር ምናምን ብላን ገባውኝ። ሲገባ ግን በጣም ደነገጠች። አዋራው ምናምን አጠበችልኝ። ሰውቶ ሰጣ ጠራረገችኝ። ከዛ በቃ ነይ ያለችን መኪና መጣ። ሲወስዱኝ በቃ እኔ አሁን አለቀልኝ አልኩኝ። በቃ ስራው መስራት አልቻልኩም። ሊያርዱኝ ነው የሚወስዱኝ። በቃ በጣም ፈራም። ያንቀጠቀጠኝ ነው። ወይኔ 2 ወንዶች ናቸው። ከዛ በቃ ማን ነው ደግሞ ትንሽ ቆይቶ ፓስፖርት ምናምን ሲልኝ ፓስፖርት ነው አልኩ። ተመልሶ መጥቶ ፓስፖርቱን ወሰደው በዛ ቤት። በቃ አሁንማ ሊገድለኝ ነው። ሊያሳፍረኝም እኮ አላልኩም። በቃ ሀሳቤ ሁሉ የሚገድለኝ መሰለኝ። ከዛ እየሄድን ያለ ትንሽ ወርዶ የሆነ ሱቅ ላይ ብስኩት፣ ቻክሌት ምናምን ገዝቶ ፌስታል ሰጠኝ። እኔም ሪቦኝ መሰለኝ አላፈርኩም። እሱን ከፍቼ መኪና ላይ እየበላሁኝ ያለ በቃ ትንሽ ሄደናል፣ ግን 10 አካባቢ ነው። የሆነ ቤት ደረስን። ስንደርስ መኪና ቁጭ ብያለሁ ነው ወረጃ ላይ ወረድኩኝ። በኋላ እየተከተልኩኝ ገብቶ 2 ሆዳቸው ያበጡ ሴቶች አሉ። እርጉዝ ናት እና ውዶቼ በዚህ ላቆምና ክፍል 2 ላይ ተመልሼ እመጣላችኋለሁ። እንትኑ እንዳይረዝም ማለት ነው። ይሰለቻል ቪዲዮ ከረዘመ